ምንድነው? ምን ነው ትለኛለህ እንዴ? ያዝ እኔ ደፎት ለዚሽ ልጅ ስል ነው። እሺ አንተ ጭራሽ ጭፈራ ለጭፈራ ቤት እንዘላዘልኛል። አረ ተረጋጊ። ምንድነው የምረጋጋው? ወንድሜ እንደዚህ ያረከኝ ቢያቅ ዋጋህን ነው እሺ የሚሰጥ። ልጅቷስ? እሷ ካሁን በኋላ ያንተ ግዴታ ነች። እሺ እኔ በቅቶኛል። እንዴ ምኑን ከምኑ አደርገዋለሁ? እባክሽ በእኔና ባንቺ ጥፋት እሷን ቅጣቱ ሳንክተታት። እና እኔ ምን ላድርግ? ወሬ እየሰማሽ ራስሽንም እኔንም አትበጥብጭኝ። ማለት ወረኛ ነሽ እያልከኝ ነው? አረ አይደለም፣ ሁሉንም ነገር ወደ ነገር አትለውጩ። በትዳራችን ላይ ሶስተኛ ወገን አትጨምሪ። በዛ ላይ እኛ እንደጀመርነው እኛውን ጨርሰው። አረ እባክህ ሰከን በረድ በይ። የሰከነ ነው ጠርቶ የሚቀዳው። ስለ ጮሽ አትደመጪም፣ ስለ ሮጥሽ ደግሞ አታሸንፊም። ትዳር መቻቻልን ይፈልጋል። መንገዱን ጨርቅ ያድርግልሽ። ምን ሆና ነው? አላቅም። ቅድም ግን ቀይ ረጅም ልጅ መጥቶ ሲያወሩ ነበር። ሶስተኛ ሰው ያስፈልገን። ለማንኛውም ልጄን ብቻዬን ላሳድግ ነው። ሙሉ 300,000 ቤተሰቦቼ በጣም ነው የማመሰግነው። 300,000 ስለገባው